ረጋ በል እንጂ ጴጥሮስ አንቶሎኒ መጀመሪያ ደምህን ቀዝቀዝ አድርገው። የኔ ደሙ ቀዝቀዛ ነው። የሱ ተንኮል ነው እኔን አንጎል የበጠበጠው እኮ። እንዴት አድርጎ ነው ዮሴፍ ያንተን አንጎል የበጠበጠው? የኛ ሁለታችን ስምነት በዚሁ ሊያበላተው ጣፈው እኮ ጃን ሆይ ተበላሸ የምትለው ያንተ እንጂ የኛ ተንገር ወጣ አንቶሎኒ። ጃን ሆይ እኛ ትናንት የተስማማነው እሱ አውቆ በቋንቋም ታታል። እኛ ላለ ነገር ሁሉ ይጥፋል። ጎበን ቢገራ ተባለ ነገር ምጥፋው እኔ ምን ያውቃል? ምናልባት አንተ ከሌሎች አውሮፓ ሀገሮች ጋር በገንዘብ ይሰራል። አንተ ቀጣፊ ሊባ ነው። ብልህ ብያለሁ ሰውዬ ግብርን ጠብቅ። እሱ ያለቀው ዮሴፍን ተንኮል አላወቁም። ጃን ሆይ እርስዎ የፈረንሳይና እንግሊዝን ሀሳብ ያውቃል። እንግሊዝ ጣሊያን አይወድም። እነሱ በሱዳን ገብተው ኢትዮጵያን መቆጣጠር ይፈልጋል። እኛ የኢትዮጵያን ድንበር ያከብራል። እሱን ግን በገንዘብ ገዙትና እኛ ላለ ነገር ሲል ይጣፉ። ንጉሱ ባሉበት ሹማምንቱ በሞላበት አይን ያየው ጆሮ የሰማው ይጣፍ። ውሸት ነው ጃን ሆይ። ራስ መኮንን ትናንት በተነጋገርነው መሰረት ራሳቸው መጥተው በደንብ ያስረዱት። መኮንን አሁን በቅርብ የለም። የት ሄዱ? በሌሊት ወደ ሐረርጌ ወርዷል። ለምን ወደ ሐረርጌ ሄዳሉ? ደግሞ ይሄን ተቆጣጣረን ፈለክ? የኛ ይሄን ሁለት ተስማማ ነው ራስ መኮንን ባቀረቡት ሐሳብ ነው። ስለዚህ ራሳቸው መጥተው በደንብ ያስረዱት። መኮንን የተናገረው በአማርኛ እኛም የሰማነው በአማርኛ። ከዚህ የተለየ ምን ነገር አለ? ወጣቶሎጂ ስሙት ጃን ሆይ የውጫሌውን 17ኛ አንቀጽ ስለ ኢትዮጵያና ስለ ኢጣሊያ ስምምነት ሲባል አይናሳ እንዳለ ይክር ብለን በተስማማነው መሰረት የውጫሌው ተሰርዟል ይላል። አዎ ይላል። እንዴት ተሰርዟል? ተሰርዟል፣ ተፍቋል። ግጠረን እንደ አማርኛ እንዴት ይፋቃል? ሊቴጌ አንተን ጠይቅህ እንጂ መቼም ስትዋሉ መውጣቴን ዘነጋው። አይሰረዝብኝ አይፋቀብኝ ካል ትናንትና ለምን ተፈራረም? እኔ መሰለው ራስ መኮንን ባቀረበው ሐሳብ ስለተጻፈ ነው መሰለው። ነገር ግን ማታ ባረጋገጠ ጊዜ እኔ ያላለ ነገር ተጽፎ አገኘ። ይሄን ሁሉ አንቀበልም። አወቅነው አላወቅነው እኛም ገዶል ተስማምታ ግርማና ማከበር ካሎች በኋላ ተሰራከን እንግዲህ አብራሽና ተባሽ ምትሆኑ አጠናገር ኢጣሊያና አንቶሎጂ እኛ ለምን ጥፋተኛ እንሆናለን? አዛይ ዛማኑኤል ጃን ሆይ እኛ እኮ ትናንት ያለው ራስ መኮንን እንዳሉት የውጫሌው 17ኛ አንቀጽ አይናሳ እንዳለ ይክር አይደለም እንዴ? እኮ እኔስ ምን የተለየ ነገር ጣፍኩ? ይኸው ነው በወል ወረቀታችን ላይ የሰፈረው። አሁን አልተው ያልከው የራስ መኮንን ሐሳብ ነው። እና ለምን ተሰርዟል ይላል ራስ መንገሻ። በዚህ ቢሉሽ ሙልጭ በዛ ቢሉሽ ሙልጭ ኋላ በብርብር አሰክረሽ ልትቀመጭ አላሳስጋር ሙልጭ እርሶንም በጣም ተረት ያበዛል ራስ መንገሻ። ጃን ሆይ ይሄን ለኔ ይስጡት። ምንድነው ብዬ ነው ለአንተ የሁለት መንግስታት መተማመኛ መስጠት? ለኢጣሊያ መንግስት አቅርቦ እንዲያውቅ ያደርጋል። ለምን አይሰጡም? በሰነዳችን ግጌ ያረፈው የሁለት መንግስታት መተማመኛ ማህተም ነው። ለአንተ ምንድነው ብዬ ነው የምሰጠው? እኔ ኮንት ፒዮትሮ አንቶሎኒ የታላቂቷ የኢጣሊያ ዋና መልእክተኛ ይሄን ለኔ ይስጡት። አልሰጥህም። ለምን አይሰጡም? ጃን ሆይ ምን ብለው ለአንተ የሁለት ነገስታት መተማመኛ መስጡበት? እኔ እኮ የታላቂቷ የኢጣሊያ ሙሉም ነሰተሽ መልእክተኛ ነው። አትጩ። ታዲያ መስጠት ካለበት ንጉሠ ነገሥት ምኒልክ ለንጉሥ አምቤርቶ በቀጥታ ነው ነበር። ለአንተ ለመልእክተኛው ምን ብለው ነው የሚሰጡት? መልእክተኛ ማለት መናክ ነው ይቴጌ። መልእክተኛ ማለት መናክ ነው ይቴጌ። ጃን ሆይ ይሄ የኢጣሊያ መንግስት ይሄን ሁሉ አይቀበለው። አንተው ራስን ካልሰደብከው በቀር እቴጌ አልሰደቡም። ይሄ ቀጣፊ ነው። እሱ በቋንቋ በላሽ ስለሆነ ይሄን ሁሉ እኛ አናውቀውም። የውጫሌው ውጥ አንቀበል። እንዴት አያውቁም? ከፈለጉ በፈረንሳይ ነው የተጻፈው ግጂ አለ። ያንተ ፈረንጅ ቋንቋ አናቅልህም። እኛ የምናውቀው በቋንቋችሁ የተበተባችሁትን በቋንቋችን መፍታታችን ነው። ጃን ሆይ ይሄ ውል ምንም ዋጋ እንደሌለው እንዲያውቅ ይፈልጋል። እንዴት ነው በል ዋጋ የሌለው? በሰነዳችን ግርጌ ያረፈው እኮ የአንተ የንጉሥ ኤምቤርቶ ተወካይ ፊርማና የመንግስት ዋና ማህተም ነው። የኢጣሊያ መንግስት ማህተሙ እንደተሰረቀ ይቆጥራል። ይሄንን አያምንም። አረላ ፍለከቲኑ ኮንታንቶሎጂ እየሰደብከን እኮ እኔ አልሰደብም ራስ መንገሻ። እኔ ያለው የኢጣሊያ መንግስት ይሄንን አያውቀውም ነው። ጃን ሆይ ይሄንን ለኔ ይስጡት። ምን አለበት ይሄን ሰው አንድ ብትሉልኝ? ነገር ይዝለቅ እንጂ ኮንታ
አንቶሎስ ከማን ጋር መሰለህ እየተነጋገርክ ያለው? ረጋ ቀዝቀዝ በል። ከስከስ እናንተ እንዳለ እኔ የምለውን እንደ ቀልድ ይቆጥራል። ጃን ሆይ ይሄ ውል ምንም ዋጋ እንደሌለው እንዳውቅ ይፈልጋል። ምንድን ማለት ነው? እንዴት ብትነቀኝ ነው የሰነዳችን ግርጌ ያረፈበትን ማህተም ያረፈበትን ሰነድ ከቤት የምትለው? ምን ማለት ነው? እንዴት ብትነቀኝ ነው የሰነዳችን ግርጌ ያረፈበት ማህተም ያረፈበት ሰነድ ማለት እኮ ጽላት ማለት እኮ ነው። አንተ ተውት አባቴ። ሮም ባለ ደህንነት ወቶም ከዛ አይዘልም። እኛ እናውቀው። እርሱ የእናንተ ፋንታ ነው። ስማ፣ እርሱን ሰነድ ብትቀደውም ቀሪው ግን ከኛ ዘንድ መኖሩን እንዳትዘነጋ። የኢጣሊያ መንግስት ይሄንን አያውቀውም። ስሙን በኃይል ያስከብራል። ጦርነት ያውጃል። ጦርነት ያውጃል። ስማ፣ ከፈለክ የዛሬ ሳምንት አድርገው። የኔ ሴትነት እናንተ ወንድ ነገር የሚለየው እዚህ እንደፈለክ በተፈናጨበት በሚሊክ ደጃፍ ሳይሆን እዛው ጦር ሜዳ ነው። ሂድ መንገዱን ጨርቅ ያርግልን። እግሩን ለጦር ደረቱን ለጦር ሰጥቶ ለሀገሩ ክብር ሲል እሱ ቁም ሀገሩ ማያቆም ኢትዮጵያ ይልክ ከመሰለ ተሳስተሃል። ሂድ መንገዱን ጨርቅ ያርግልን። አዋጅ! የሰማ ይስማ፣ ያልሰማ ያሰማ። እግዚአብሔር በቸርነቱ ጠላት አጥፍቶ ሀገር አስፋፍቶ አኖረኝ። እኔም በእግዚአብሔር ቸርነት ገዛው። ከእንግዲህ ብሞትም ሞት የሁሉም ነውና ስለ እኔ ሞት አላዝንም። ደግሞም እግዚአብሔር አሳፍሮኝ አያውቅም፣ ያሳፍረኛል ብዬም አልጠራጠርም። አሁን ግን ሀገር የሚያጠፋ ሃይማኖት የሚለውጥ ጠላት በፊት እግዚአብሔር የወሰነልንን የባህር በር አልፎ መጥቷል። እኔም የሀገሬን ከብት ማለቅ የሰውን መድከም አይቼ ዝም ብለው እያደር እንደ ፍልፈል መሬት ይቆፍር ጀመር። አሁን ግን በእግዚአብሔር ረዳትነት ሀገሬን አሳልፌ አልሰጠውም። የሀገሬ ሰው ከዚህ ቀደም የበደልኩህ አይመስለኝም። አንተም ቢሆን እስካሁን አላስቀየምከኝም። ጉልበት ያለህ በጉልበትህ እርዳኝ፣ ጉልበት የሌለህ ለልጅህ፣ ለሚስትህ፣ ለሃይማኖትህ ስትል እርዳኝ። ወስልትህ የቀረ ግን ኋላ ትጣላኛለህ። ማርያምን ለዚህ አማላጅ የለኝም። ዘመቻዬም በጥቅምት ወር ነውና የሸዋ ሰው በጥቅምት እኩሌታ ወረህሉ ቀጥ አላገኘ። የአንበሳን ትራፊ ድመት በልታ ነገር ታመጣለች ጉንትታ ኧረ ጎራ እንደቀደመው ነው ልክ እንደ አባቶቼ እንዳበል እንደቀደመው ነው ልክ እንደ አባቶቼ ዛሬም አልሰጠው ሀገሪና ልጄ ዝራፍ አካኪ ዝራፍ የጣይቱ አሽከር የደኑ በሬ የምኒካ አሽከር የደኑ በሬ ይለበልባል እንደ በርበሬ። ስለደይ ልሂድ ጋራ ለጋራ እየዘለዘልኩ ልስጠው ላሞራ። ስለደይ ልሂድ ጮቄ ለጮቄ በመንጃ ላምጣ ከእጁ ወንጥቄ። ስለደይ ልሂድ ደጁ ድረስ ግንባሩን ብየው ልወለድ። 50 ቢወለድ 50 ነው ጉዱ። ከተባረከ ይበቃል አንዱ። ከሰሜኑ ጫፍ እስከ ደቡቡ ከምስራቁ ጫፍ እስከ ምዕራቡ ለኢትዮጵያ ጉዳይ አንድ ነው ልቡ በላት። ሰሚት ተወልዶ ሰሚር ያደገው በጎን ጥይት ያስደገደገው ደጋ ተኩሶ ቆላ የሚመታ ቆላ ተኩሶ ደጋ የሚመታ እርሳሱ ጥቁር ጥይቱ መታ። እናቱ ወልደው ታሪክ ሊሰራ በጠዋት ተነስቶ ሰማይ ሳይጠራ የሚሰለፈው ከመውዜር ጋራ ዘርዘር ያለ ነው እንደ በለሴ ነፍስ አሰናባች እንደ ስላሴ ወንዙን ወጣ እንደ ጋጋዶ ስላሴና ልቡን ታምሎ ያንተ ወንድም ያንተው ቅምጥል ሳይዝ አይገባም ሳትለጥል እምዬ የሚልልቅ ጀግናውን የበሬ ማን ይነቃታል ያስተናገር ከወለዱ አይቀር ካልቀረ ምጧ እንደ ጣይቱ እንደ ረመጧ ባለ ጎፈሬ ባለ ሳተና ስደደኝና ጋራ ለጋራ እየተለተልኩ ልስጠው ላሞራ ስደደኝና ጮቄ ለጮቄ ጠመንጃ ላምጣ ከእጁ መንጥቄ ስደደኝና በእጁ ድረስ ግንባሩን ግቢውን መለስ ረጋጅሬ
አረጋችሬ የቆቆብሬ እየወቀቱት ይሆናል ጥሬ አረጋችሬ የቆቆብሬ እየወቀቱት ይሆናል ጥሬ አረጋችሬ የቆቆብሬ እየወቀቱት ይሆናል ጥሬ ተቀበልማቸው ደኑን አገሬን ረጎራው እንኳን መታ ብለው ልከው ሰደውት በወገብ ላይ ሆኖ ያኮራል ጥይት እዩዋትማ በትሬን እንደማትሞላ ነዋሩን የማበላ አፈር ቢጋግሩት መች ሆናል እንጀራ አሁን ኬት ይገኛል የሆድ ባለንጀራ ዘራፍ አካኪ ዘራፍ ብሎ ዘራፍ ሲነሳ የሌሊት አውሬ የቀን አንበሳ ዘለሌ ምሳው ዘለሌ ራቱ የኢትዮጵያ ልጆች በመሰረታምነው በእምነቱ በነፃነቱ የሚታወቀው ኩራቱ ያጤፋት ነው በላይ ጣይቱ ስለቀው ቤቱ ደነገረሶ የራስ ጎበና ናባመላ ጋርዶስና በቃል ተነግሮ መቻል ቃልና በቀጥታለጌ ለዳማውተና በማነህ ለምነህ አትበሉኝ እኔ ሰዎቹ እየከለከለዋለ ያመኛል ኢትዮጵያዊ ሆኜ ሞት ይሻለኛል